ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። ብዙዎችን ያስቆጣው የገነት ንጋቱ ድርጊትና ብዙዎችን በእንባ ያራጨው የአርቲስቶች ሀዘን። ታዋቂው አርቲስት ገነት ንጋቱ የሙያ ባልደረባዋ የሆነውን የአርቲስት ነጻነት ወርቅነህ ህልፈትን ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። አርቲስት ገነት ንጋቱ በዩቲዩብ ቻናሏ የአርቲስት ነጻነት ወርቅነህ ህልፈትን አስመልክቶም ቪዲዮ ለቃለች። በተለያዩ የሶሻል ሚዲያ መድረኮች ላይ የሚገኙ ተከታዮችና የዘርፉ ባለሙያዎች የሚከተሉትን ትችቶችን ሰንዝረዋል። በቪዲዮ ላይ የምታሳየው እጅግ የበረታ ለቅሶና ድርጊት ለካሜራ ተብሎ የተሰራ እንጂ እውነተኛ ሀዘን የማይመስል የሚሉ አስተያየቶችም በስፋት ተሰንዝረዋል። በጓደኛ ሞት ትርፍ ለማግኘት መሞከር ነውረኝነት ነው ሲሉ በብዙዎች ዘንድ ተቃውሞ ተገልጿል። በሀዘን ሰዓት ማስታወቂያዎችን የያዙ ረጅም ቪዲዮዎችን መልቀቋ ጉዳዩን ከሰው ልጅ ስሜት ይልቅ ወደ ንግድ የቀየረችን ማስመስሎባታል። አርቲስቷ ቀደም ሲል የነበራትን ክብርና ዝና በዚህ ድርጊቷ እየቀነሰችው እንደሆነም አስተያየት ሰጪዎችም አስገንዝበዋል። አርቲስት ገነት ንጋቱ ለቀረቡባት ትችቶች እስካሁን የሰጠችው ዝርዝር ምላሽ ባይኖርም ይህንን ክስተት በኢትዮጵያ የዩቲዩብ ይዘት ፈጣሪዎች መካከል የእይታ ብዛት ቪው ወይስ የሙያ ስነ ምግባር የሚለው ክርክር ዳግም እንዲቀሰቀስ አድርጎታል። ህይወቱን ማለፉ ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሞ ውጪ ሁሉ ሄዶ ህክምና ያደረገ ነበር። አርጎ ተመልሶ ነበርና ሄዶ ህክምና ያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነጻነት ወርቅነህ አርፏል። በተወዳጁ አርቲስት ነጻነት ወርቅነህ ህልፈት ዙሪያ አርቲስት ገነት ንጋቱ የሰራችው ቪዲዮ የብዙዎችን ቁጣ መቀስቀሱ የሚታወስ ሲሆን አሁን ደግሞ በቪዲዮው ላይ ድምጻቸው የተሰማው አርቲስት ደረጀ ኃይሌ ምላሽ ሰጥቷል። አርቲስት ደረጀ ኃይሌ በሰጠው አስተያየት ገነት ንጋቱ ደውላ እያወራችው በነበረበት ወቅት ድምጹን በላውድ ስፒከር አድርጋ ስትቀርጸው እንደነበረ ፈጽሞ እንደማያውቅም ገልጿል። ይህ ድርጊት ከተማረ ሰው የማይጠበቅ ነውር መሆኑን የጠቀሰው ደረጀ ነገሩን ሲበዛ ብልግናና ሆዳምነት ነው ሲልም ኮንኖታል። እንደ ቀድሞ ወዳጅነታችን አብራኝ ልታዝን ሀዘኗን ልትገልጽ የደወለች መስሎ ነበር ያለው አርቲስት ደረጀ ጉዳዩ ግን እሱን ሳያማክር ለዩቲዩብ ቪዲዮ ቀረጻና ለገንዘብ መስሪያ መዋሉን እጅግ እንዳሳዘነውና እንዳስቆጣውም አልሸሸገም። በአርቲስት ነጻነት ሞት መላው የጥበብ ቤተሰብ በሀዘን ተሰብሮ ባለበት በዚህ ሰዓት እንዲህ ያለ የቅርብ ወዳጆችን በድብቅ በመቅረጽ ለእይታ ማቅረብ በሙያ ባልደረቦቹ መካከል ያለውን መተማመን የሚሸረሽር ተግባር መሆኑንም ብዙዎች እየገለጹም ይገኛሉ። የአርቲስት ደረጀ ኃይሌ ይፋዊ ኮሜንትም በገነት ንጋቱ ላይ ሲዘነዘር የነበረውን ትችት ይበልጥም አበርትቶታል። የሰው ሀዘንና የጓደኝነት ክብር ለዩቲዩብ እይታ ተብሎ እንዲህ መጣሱ በእናንተ እይታ እንዴት ታዩታላችሁ? አርቲስት ደረጀ የሰጠውስ ምላሽ ተገቢ ነው ብላችሁ ታስባላችሁ? አሁን ነጻነት ታሞ እንደዚህ ነው። እኔ ነኝ የጻፍኩት መጀመሪያ ራሴ ኢንስታግራም ላይ። ከዛ እሱን ምን ጨመሩበት? በጠና የሚል ጨመረበታሉ። ከዛ አንዱ ፊቴን ተቆርቆር አድርጎ ጸልዩለት ምናምን ብሎ በድሮ በምናምን አድርጎ ማለት ነው የድሮ የቀጭነት ፎቶ አድርጎ ምናምን ታምም ያለው ምናምን ብሎ ያደርጋል። አንደኛው ደግሞ ተነስቶ የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄንን እንዴት ማመን ይቻላል? ሰዳር መግኘት አለመቻሌ ራሱ በጣም ነው የሚያመኝ። እንጃ ለቤተሰቦቹ እግዚአብሔር መጽናኛውን ይስጣችሁ። የሁላችንንም ሳቅ ነው የሚወሰድክብን። እዚህ አልችልም ወንድሜ እዛ ጋር መሆኔ ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ
እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን እንግዲህ አውራይል እንግዲህ አካባቢው ደግሞ እዚህ ትንሽ ተከም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና